ሚስት እሱም ብላ ነውና የተቀመጠችው ከሱ ጋራ ማሳለፍ ትፈልጋለች ከጎኗ እንዲሆንላት ትፈልጋለች ሁሉ ጊዜ ከሷ ውጭ ባለ ሁኔታ ላይ ተሷ በራቀ ሁኔታ ላይ ህይወቱን ማሳለፍ የለበትም የጧለቱል ሙክሲ خارج المنزل ተቤት ውጭ መቀመጥን ማብዛት ስራ ቦታ ሊሆን ይችላል እንደዚሁ ጓደኞች ጋር ሊሆን ይችላል የተለያየ ቦታ ላይ ስሙን ማንጠቅሰው ሁሉ ይኖራል እዛ ቦታ ላይ አለ መቆየት መጥፎ ቦታ ከሆነ ጭራሽን መሄድ የለብንም ስራ ቦታ ተሆነ ስራ መስራት አስፈላጊ ነው ሲሰራ ነው የሚያስፈልገውን ነገር ሊያሟላላት የሚችለው ግን ለሷም ትንሽ ጊዜ ሊሰጣት ይገባል በተለይ ደግሞ ከስራ ውጭ በሆነ ሐላል የሆነ ነገር እንኳን ቢሆን ተስራ ውጭ በሆነ ሁኔታ ላይ ከሷ ርቆና ተሷ በተቋረጠ ሁኔታ ላይ ህይወት ማሳለፍ ለሴትየቱ ያስቸግራታል ሐቋንም ሊሞላላት ችግሯንም ሊያውቅላት አይችልምና ይሄንን ስተት ማረም መቻል አለብን ወቅለት الجلوس مع الاهل ከሚስታችን ጋራ መቀመጥን ማሳነስ የለብንም የሆነ ጊዜ ልንሰጣት ይገባል እሷም ሐቅ አላት አንዳንድ ወንዶች አላህ ያስተካክለንና ተቤቱጭ መቆየትን እናበዛለን እንደውም እንወዳለን እዚህ መቆየት እየቻል በቃ ባልሆነ ምክንያት ዝም ብለን ከቤት ወጥተን ከቤት ውጭ ከሚስታችን ርቀን መቀመጥ የምንፈልግ ወንዶች እንኖራለን ይሄን ነገር እናስተካክል ወንድሞች ስተት ነው የሚስትን ሐቅ ማጥፋት ነው ተብሎ ነው የሚወሰደው فلا يكاد يجد وقتا يجلس فيه الى اهله እንደው የሚገርም ሆኖ ሚስቱ ጋራ የሚቀመጥበት ጊዜ አያገኝም ለዚህ ያሉት ጊዜ ደስ አይለውም አይመቸውም ውጭ ማሳለፍ ይመቸዋል ውጭ ሲያልፍ ደስ ይለዋል ውጭ ሲያርፍና ሲቀመጥ ሲያሳልፈው ደስ ይለዋል የግን ስተት ነው ከሚስት በላይ ማን ሐቢበት ኑሮህ ማን ያንተ ልብ የሚያረካ ኑሮህ ውጭ ትኖራለህ ውጭ ትቆያለህ እንዴ ቁርአን እኮ ያለው ሚስትን የፈጠረልን እንዲረካባት ነው ያለው ለየስኩነ ኢለይሃ ነው አይደል እንዴ ተባለቤት ውጭ ልብህን የሚያረካና ልብህን የሚያስደስት ነገር ምን አለ ወጀዐለ በይነኩም መወደተ ወረህማ ነው እኮ ያለው ፍቅርንም እዝነትንም ያረጋው ባልና ሚስት መሃል እኮ ነው እና ተሱ የበለጠ እሷም ተሱ የበለጠ ማን የምትደሰትበት ነገር ይኖራልና ባለቤቱን ርቆ ተባለቤት ወጥቶ እንዴት ይቀመጣልና ይሄን ነገር ማስተካከል አለበት ማለት ነው ስራ ቅድም እንዳልነው መስራት ነውር አይደለም ላኪን ግን ጊዜ እንስጥ ከስራ ውጭ ባለው ሁኔታ በተለይ ደግሞ ጭራሽ ዑዝር ሊሆን አይችልምና ስለዚህ ሚስቶቻችንንም ጊዜ እንስጣቸው ሚስቶቻችንን ከጎናቸው ሆነን ችግራቸውን እንወቅላቸው እናስደስታቸው እናውራቸው እናጫዋታቸው ነብዩ አለይሂ ሰላቱ ወሰለም ፊዳሁ አቢ ወኡሚ ለሚስቶቻቸው ምቹ ነበሩ ሚስቶቻቸውን ከጎናቸው የሆኑ ነበሩ እንኳን አይደለም ሚስቶቻቸው ጋር መቀመጥ መንገር ላይ እንኳን በሩጫ ይወዳደሯቸው ነበር ለማስደሰት ለምሳሌ አይሻን ሁለት ጊዜ ተወዳድረዋታል ሁለት ጊዜ ሩጫ የመጀመሪያ ቀደመቻቸው ትንሽ ደሞ ጅስማ ጨመር ሲያረግ ወፈር ስትል ቀደሟት የዛ ጊዜ ቀድመሽ ነበር በዛ ምትክ ዛሬ ቀደምኩሽ እያሉ አጫውቱ ነበር ነብዩ አለይሂ ሰላም ይሄ ብቻ አይደለም እንደሚታወቁ ነብዩ አለይሂ ሰላም 9 ሚስቶች አሏቸው 9 ሚስቶች እያሏቸው በተራዋ እስተሚደርስ ድረስ ጥፍት ብለዋት አይከርሙም ነበር እንግዲያውስ አሱር ሁሉ ጊዜ ሁሉንም ሚስቶቻቸውን ይጠይቁ ነበር ሄደው ጠይቀው ባለ ተራዋ ዘንድ ያድሩ ነበር ነው የተባለው በሶሂህ ሐዲስ ስለዚህ እኛ እሳቸውን አርአያ መከተል አለብን ለሚስቶቻችን እንደሱ መሆን ቢያቅተን እሳቸውን መመሳሰል እንኳን በተወሰነ ፐርሰንት እንኳን ወደ እሳቸው ጠጋ ማለት ስላለብን ከቤት ውጭ መቀመጥን ማብዛት የለብንም እኛም ብላ ተቀምጣ እኛን አጣ እንዴት ሊሆን ይችላል መሆን የለበትም ስለዚህ በጣም ያጨናነቀ ነገር ታላገኘን በጣም ተዛ ቦታ ተራቅን ንብረት የማይጠፋ ስራ የማይበላሽብን ከሆነ በተወሰነ ደረጃ ለሚስቶች